በጣም ቀላልና ጣፋጭ የትውስት ፒዛ አሰራር ይዤላችሁ መጥቻለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች በያላችሁበት ያላ ሰላምና ዝነት አይላችሁ። ቪዲዮውን ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይጠቅማችኋል እንጂ አይጎዳችሁም፣ ወያ ደግሞ ይጠቅማል እንጂ አይጎዳም ማለት ነው። በጣም ቀላል፣ በጣም ጣፋጭ፣ እንደዚህ ጊዜ የማይፈጅ ብዙ ቁሳቁሶችን የማይፈጅ ወጭ የማያወጣ ፒዛ ይዤላችሁ የመጣሁት። ፒዛ ስላችሁ ባጂና ሰርታችሁ ዱቄት አብቆታችሁ ምናምን አይደለም፣ የትውስት ፒዛ ማለት ነው። ምን ታደርጋላችሁ መሰላችሁ? አሰራሩ በጣም ቀላል ነው። በተለይ ህፃን ልጅ ላላችሁ ልጆች ማለት ነው። ትውስቱን እንትን ትሉታላችሁ፣ ትብሲ ላይ ታደርጉትና ትውስቱን ቅቤ ታወጣላችሁ ተፍሪጅ ውስጥ ማለት ነው። ተፍሪጅ ውስጥም ሆነ ውጭም ታላችሁ፣ ፍሪጅ ውስጥ ከሆነ ግዴታ ማሞቅ አለባችሁ እንዲቀልጥ ማለት ነው። ያንን ታደረጋችሁ በኋላ ትውስቱን እንዳለ በቅቤ ትቀቡታላችሁ ማለት ነው። የተወሰነ ጥግብ እስከሚል ድረስ ማለት ነው ታዳርሱታላችሁ። ትውስቱን ትቀቡትና ምን ታደርጋላችሁ? ትውስቱን ተቀባችሁ በኋላ በደንብ ተቀባችሁ በኋላ ስጎ ትሰራላችሁ ማለት ነው። ስጎውን ትሰሩና ያንን ስጎ ትውስቱ ላይ ታደርጉታላችሁ፣ ፎሩን ውስጥ ተማስገባታችሁ በፊት ማለት ነው። ስጎውን በደንብ አድርጋችሁ ትወዝኡታላችሁ። ያኔ በደንብ አድርጋችሁ ትውስቱን ትቀቡታላችሁ ማለት ነው። እንደዚህ ታደርጋችሁ በኋላ ምክንያቱም በደንብ የሆነ ፒዛ እንዲሆን ማለት ነው። በደንብ አድርጋችሁ እንደዚህ ትወዝቁትና ወይንም ደግሞ ታዳርሱትና ትውስቱን ታዳረሳችሁት በኋላ ፍልፍል ሮሚ ትከትፋላችሁ በጎን ዘይቱን፣ ጥቁር ዘይቱንም ሆነ አረንጓዴ ዘይቱንም ሆነ የምትወዱትን ማለት ነው እናንተ ያላችሁን። እኔ ዛሬ ያዘጋጀሁት ፍልፍል ሮሚ ነው፣ ወይንም ደግሞ የማያቃጥለው ቃሪያ ማለት ነው። ዘይቱን ስለማይወዱ ልጆቼ እሱን ነው ያዘጋጀሁት። እሱን ታዘጋጃችሁ በኋላ ምንድነው የምታደርጉት? ትውስቱ ላይ ታደርጉታላችሁ ተስጎ በላይ ማለት ነው። እንደዚህ ልክ እንደምታዩት እንደዛ አድርጋችሁ ሁሉንም ትንትሉና ተፈለጋችሁ ትንሽ ማድረግ ትችላላችሁ። እኔ ያው የማያቃጥል ቃሪያ ስለሆነ ትንሽ በርከት አድርጌበታለሁኝ። እንደዚህ ታደርጋችሁ በኋላ ምንድነው የምታደርጉት? ጅብነ ሙዘሬላ ማለት ነው። እኔ ሌላም ጨምሬበታለሁ በነገራችን ላይ ስለምወድ ማለት ነው። እየጨመርኩበት ምንድነው ሙርተዴላ ይባላል በአረበኛ። በአማርኛ አላውቅም፣ በአማርኛ ምን እንደሚባል አላውቅም እውነት ለመናገር። እኔ ግን ልጆቼ በጣም ነው የሚወዱት ሙርተዴላ አድርጌበታለሁ። ሙርተዴላና የማያቃጥለው ቃሪያ ወይንም ፍልፍል ሮሚ ማለት ነው። እንደዚህ በዚህ መልኩ እናንተ ታላችሁ ዘይቱን መጨመር ትችላላችሁ፣ ተለላችሁ ደግሞ ችግር የለም። እንደዚህ ታደርጋችሁ በኋላ ጅብነ ሙዘሬላ በጎን እንትንትሉና ጅብነ ሙዘሬላውን በደንብ አድርጋችሁ እንትን ትሉታላችሁ፣ ታደርጉበታላችሁ ተላይ ማለት ነው። በደንብ አድርጋችሁ ተወዛችሁ በኋላ ጅብነ ሙዘሬላው እንትን ባለ ቁጥር በበዛ ቁጥር እየጣፈጠ ነው የሚሄደው። ገባችሁ? በጣም ነው ጣዕምና የሚሰጠው። በዚህ መልኩ ጅብነ ሙዘሬላውን አደረኩኝ። አሁን ፎረኔን እሸቅላለሁኝ። ተቻላችሁ ፎረናችሁን 180 ዲግሪ ላይ አድርጉት፣ ምክንያቱም ቶሎ ይበስልላችኋል ማለት ነው። ግን ትውስት ስለሆነ 10 ደቂቃ ወይንም ደግሞ 15 ደቂቃ እንደው ቢበዛ 10 ደቂቃ ይበቃዋል። ምክንያቱም ትውስቱ ስለበሰለ ትውስቱን መሞቅ ብቻ ነው የሚጠበቅበት። ገባችሁ? ሌላ ነገር አያስፈልገውም፣ ተስር እንዳያርባችሁ ማለት ነው። ለ10 ደቂቃ ወይንም ደግሞ ለ12 ደቂቃ ለ15 ደቂቃ እንደዛ ፎሩን ውስጥ ታስገቡታላችሁ። የላይኛውንም የታችኛውንም ፎሩኑን ተሸቅሉና ማለት ነው፣ ወይንም ደግሞ ተከፍቱና ማለት ነው። ለምን መሰላችሁ ሁለቱንም በአንድ ጊዜ የምትሸቅሉት? የላይኛውን ቀድማችሁ በተሸቅሉት ተላይ ያርባችኋል። የታችኛውን ደግሞ እንትን ብትሉት በአንድ ጊዜ እንትን አይልላችሁም፣ አይበስልላችሁም። ገባችሁ? የታችኛው ተበሰለ እንትን ይልባችኋል፣ የላይኛውን ስትሸቅሉት ያርባችኋል ማለት ነው። ስለዚህ ሁሉንም በአንድ መልኩ ታደርጉታላችሁ። አሁን በዚህ መልኩ እንትን ብያለሁኝ። አሁን ፎሩን ውስጥ አስገብቼ አውጥቼዋለሁኝ። ይሄንን ይመስላል ፒዛው። በጣም እንትን አላለም፣ አላረረም። በጣም ነው የሚያምረው። ማሻአላ ብሉይ ብሉይ ነው የሚለው። ጦመኛ ባልሆን እየበላሁ ነበር ማሳያችሁ፣ ግን ለላሰፍ ለጦም ነው የሰራሁት ማለት ነው። ይሄንን ይመስላል ሀባይቢ። ተወደዳችሁት ላይክ እያደረጋችሁ ሼር እያደረጋችሁ ኢንሻአላህ በተለያዩ ስራዎች እመጣለሁ ቢኢዝኒላህ በአላህ ፍቃድ። ግን በጣም ቀላል ነው፣ በጣም ጣፋጭ ነው። በተለይ ለልጆች ትምህርት ቤት ለሚሄዱ ልጆች ለመቅሰስ ለተለያዩ ነገሮች ይሆናል እና ይሄን ይመስላል ሀባይቢ። ሰብስክራይብ ማድረጋችሁን አትርሱ ሁላችሁም። እኔ በጣም ነው ልጆች የሚወዱት ማለት ነው። ለዛም ነው እስኪ እንደኔ ያላችሁ ልጆች ሊወዱት እኮ ይችላሉ፣ ለምን አላሳያቸውም ብዬ ትዝ አላችሁኝና እኔ እንግዲህ ለእናንተ ማልሆነው ነገር የለም። ዋው ማሻአላ ማሻአላ ማሻአላ
አሽትቱት። አይሸታችሁም? እኔ እስካሁን እየሸተተኝ ነው። ረቢ ይህን ይመስላል። ባይ ባይ። በቀጣይ ቪዲዮ እስከምንገናኝ